ልዑል ይባላል። የትምህርት ቤታችን ቆንጆና ኩራተኛ ተማሪ ነው። ብዙም አያወራም፣ ብዙ ጓደኞች አሉት። እኔ ግን የልብ ወዳጁ ነኝ። አያት ናሲያ ልዑልን አይታ ነው የደነገጠችው። በፍጹም ልቧን የምታፈቅረው ማንም ትሁን ማን እሱን ካየችው እርምጃዋ ይከፋል። ኤሊዝ ይባላል። የሀብታም ልጅ ነው። የሚጠላው ደሃ ሰው ነው። የሚወደው ደግሞ ኪዱንና ለኪዱ ሲል የማይከፍለው መስዋዕትነት የለም። የማያስፈልጋትንም የሚያስፈልጋትንም የምትጠይቀውንም ማትጠይቀውንም በፍጥነት ነው የሚያደርገው። ኪዱ ማለት እሷ ነች። ጎልዲገር ነች። ከባድ ልጅ ነች። አያደርሰም። የኦዞን መሳሳት እኮ የመጣው ከልጁ የሚመጣው ጭስ እንደሆነ የ10ኛ ክፍል ማትስ አስተማሪ ነግሮኝ ነበር። ለካ ማትስ ላይ ስለ ኦዞን መሳሳት አያውቅም። ለማንኛውም ግቢ ውስጥ ያለውን የሚጨሰውንም የማይጨሰውንም ሁሉ ተጨሳለች። አቤት ጭስ! ወይኔ ኤፍራታ፣ ይህን የመሰለ ድምፃዊ ባለበት ሀገር እናንተና ዘፋኝ ተባሉ አይደል? ያሳዝናል። እንደ ድምጿ ጸባዩዋ ልስልስ ያለ ነው። የሁሉም ተማሪ ጓደኛ ነች። ሮቤ ግቢው ሲግማ ነው። ሲግማነቱ በጣም በዝቷል። የሁሉም ነገር ተቃራኒ ነው። የሮባ የሚገርመው ስለ ሲግማነት ብዙም እውቀት የለውም። ሲያሳዝን ግን ምላጭ ይባላል። ራሴ ነኝ ለካ። ማንም ተማሪ የሚፈልገውን ነገር ሁሉ እኔ ጋር አለ። ከአደንዛዥ እጽ እስከምትደነዝዝ ሴት፣ ከፈተና መልስ እስከ ሹገር ዳዲ፣ እኔ ጋር የማይሸጥ ነገር የለም። አዲስ ተማሪ እንደምትቀላቀል እኔ ብቻ መረጃ ደርሶኛል። ማነች? ምንድነች? ከየት ነች? አላቅም። ግን ከ15 ቀን በኋላ የምናውቀው ይሆናል። ምክንያቱም ከግማሽ ሴሚስተር አልቆ የ15 ቀን እረፍት ተሰጥቶናል። መልካም እረፍት ይሁንላችሁ። ቆይ እንዴት ሳታማክሩኝ እንደዚህ አይነት ውሳኔ ትወስናላችሁ? እንዴ ልጅ አይናችን እያየሁ ካደገች ልጅ ናት። በዛ ላይ ደግሞ ታስታውስ እንደሆነ የዛሬ 4 ዓመት አካባቢ አባቷን አጣች። ይሄው 4 ዓመቱ ደግሞ ታማሚ እናቷን አጣች። የቅርብ ቤተሰብ ሆነ ዘመድ የላት እና እቺን የመሰለ ልጅ ጎዳና ላይ ስትወድቅ ዝም ማለት ነበረብን? በዛ ላይ ደግሞ ባህሪዋም ቢሆን ደግሞ በሰፈር ዘንድ በጣም የተወደደ ነው አይደል እንዴ? እኔና እናት ብዙ አስበን ብዙ ተመካክረን ነው እዚህ ውሳኔ ላይ ደረስን። ብዙ ልጅ የመውለድ ህልም ነበረን። አዎ ያው አንተን ከወለድን በኋላ እኔና አባት ሌላ ልጅ እንደማንወልድ ዶክተሮች ነገሩ። የተነገረንም በጸጋ ተቀበልን።
ግን ይገርማል ልጅ እህት እንዲኖርክ የዘወትር ጸሎቴ ነበር። ፈጣሪ ጸሎታችንን ሰምቶ ላንተ እህት ለኛም ሴት ልጅ ሰጠን አይደል? አዎ። ቆይ እንዴት ነው ከማላውቀው ሰው ጋር አንድ ቤት ውስጥ የምኖረው? በዛ ላይ ልጅቷን ተመልክቷል። አለባበሷም መልኳም ሁሉ ነገሯ ሲያስጣል። እንዴት ነው የምትናገረው? ይሄ እኮ መርጣ የገባችበት ህይወት አይደለም። አንተ እንደዚህ አይነት ንግግር መናገር የጀመርከው ቆይ ከመቼ ጀምሮ ነው? እመነኝ የኔ ልጅ፣ ለአንተም ደግሞ ጥሩ ትሆናለች። ይግቡ። መግባት ትችላለህ የኔ ልጅ? አራው ግቢ። እንዴት ነው ክፍልሽን ወደድሽው? አዎ በጣም ወድጄዋለሁ። ቆንጆ ነው። ይኸውልሽ የኔ ልጅ ከዚህ በኋላ ቤትሽ ነው እሺ? እኛን ደግሞ እንደ ቤተሰቦችሽ ነው ማየት ያለብሽ። የፈለግሽውን ነገር መጠየቅ ትችያለሽ፣ እኛም እናደርግልሻለን። እሺ እሺ። ሌላ ቅር ያለሽ ነገር ወይ ደግሞ ያልተስማማሽ ነገር አለ እንዴ? ኧረ ምንም ቅር ያለኝ ነገር የለም፣ እውነት የለም። ያው እንደምታውቂው ኤሊዝ ብቸኛ ልጃችን ነው፣ ማለቴ ልጃችን ነበር። አዎ። ያው ብቻውን ስላደገ ብዙ ከሰው ጋር መግባባት ይከብደዋል ብዬ አስብ ነበር። አንቺ ደግሞ በደንብ አድርገሽ ቀርበሽው መግባባት ትችያለሽ። ጥሩ የትነት ፍቅርን አሳዩ እሺ? እሺ። እሱ ደግሞ አፉ ይናገራል እንጂ ልብ ውስጥ እኮ ምንም ነገር የለም። መልካም ልጅ ነው። በደንብ ከቀረብሽው በጣም ጥሩ ልጅ ነው። እሺ። ኧረ ችግር የለውም። ጎበዝ የኔ ልጅ። ሌላ የምትፈልጊው ነገር ካለ ጠይቂኝ እሺ? እሺ። በጣም አመሰግናለሁ። አመሰግናለሁ? እንዴት እናትሽን አመሰግናለሁ ትያለሽ? ይቅርታ ለምዶብኝ እኮ ነው። ይኸውልሽ ከዚህ በኋላ አመሰግናለሁ እንዳትይኝ። ከዚህ በኋላ ግን ይሄን ቃል ከደገምሽ ያድርጊ ዋናው እሺ? እሺ። አልደግመውም። እኔ ግን የዚህ ልጅ ነገር ትንሽ እያሳሰበኝ ነው። እኔንም እያሳሰበኝ ነው። ቆይ ግን በዚህ ደረጃ ሊያስከፍል ቻለው ነገር ምንድን ነው? እኔ በጣም እያሳሰበኝ ነው። ያው እሱ የኛ ኃላፊነት ነው። እንዴት ማለት? በምንም አድርገን እነዚህ ልጆች እንዲቀራረቡ ማድረግ አለብን እኮ። እንዴት አድርገን? ለምሳሌ ሁለቱም በቤት ውስጥ በሚሆኑ ሰዓት ጥለናቸው እየወጣን የግድ እንዲያወሩ ማድረግ። ይሄማ ጥሩ ሀሳብ አይደለም። ለምን? እኛ እንኳን ስለሷ ስናወራ እንዴት እንደሚሆን እያየው እንዴት ነው ብቻቸውን ጥላናቸው የምንሄደው? እሱስ ልክ ነሽ። እና ታዲያ ምን ይሻላል? ከሱ ሀሳብ ይልቅ የሚሻለው እኛ ራሳችንን ማቀራረብ ያለብን። ለምሳሌ ጥሩ ቦታ ይዘናቸው ብንሄድ። ጥሩ ቦታ ማለት? ለምሳሌ አንዳንድ መዝናኛ ቦታዎች፣ ካፌዎች
የተለያዩ ቦታ ይዘናቸው በሚሄድ ደግሞ ምን ማድረግ እንችላለን? እሱ ጥሩ ሀሳብ ነው። እና እኔ እኮ ነኝ ቀላል ሰው መሰልኩ እንዴ? አንቺ እንደው ትንሽ ሀሳብ አምጥተሽ እንደው ጉራሽ ብዛቱ ይሄን የሚያክል ሀሳብ አምጥቼ ነው ትንሽ ሀሳብ የምትለኝ? እሱማ ትልቅ ነው፣ ግን ጉራሽ ደግሞ በጣም ትልቅ ሆነ። አንተ ደግሞ እኔ ሀሳብ አይዋጥልም። ኧረ ጌታ አባቷ እንደመጣች እኔ እንጃ። ቆይ ምን አይነት ልጅ ነች? ኧረ የሆነች ድፍጥጥ ያለች ነገር ናት፣ ስታስጠላ። ይሄኔማ ልብሷ የሚሸት ይሆናል። ጭራሽ ደግሞ እኔ ልጠጋት እንደ እሷን እያየው ምግብ ራሱ እንዴት ይበላል? ቆይ ግን እነ ማሚ ምን ሆነው ነው ቤታችሁ የማንንም ድሃ መሰብሰቢያ ያደረጉት? እኔስ ግራ የገባኝ እሱ አይደል እንዴ? በጣም አብዝተውታል። በቃ እነ ማሚ ሲመጡ ጠብቀ አሽቀንጥራ አስወጣት። እሺ ያምሻል እንዴ? እንጂ ደግሞ ማሚና ዳዲን እያወቅሻቸው አይደል እንዴ? በልበልበልበል ከእሷ ጋር ሆነ ከኔን ሰላም እንዳትለኝ። እንኳን ከእሷ ጋር ሆነ ይቅርና እሷን በነካበት እጅ እንኳን ብትነካኝ የመጨረሻችን ነው። እሺ አንቺ ደግሞ ምን ላደርግ ነካታለሁ? ምን ነካሽ አንቺ ደግሞ? እኮ ግን አንቺ ደህና ነሽ? ናፍቀሽኛል። ደህና ነኝ። እኔም እኮ ናፍቀኸኛል። ነግቶ እስካይሽ በጣም ቸኩያለሁ። እኔም በቃ ማታ እንደዋወላለን። እሺ በቃ ቻው። አፈቅርሻለሁ። እሺ እኔም እሺ ቻው። እሺ አሁን ጊዜው የትምህርት ሰዓት ነው አይደል እንዴ? እንዴት ነው ቆይ ሌላ ቦታ ይዘናቸው የምንሄደው? ያው ትምህርት እስከሚዘጋ ድረስ መጠበቅ ነው። እንዴ እስከዛ ድረስ እኔ እኮ አሁን በጣም ነው እያሳሰበኝ ያለው። እሺ እስከዛ ምን እናድርግ መሰለ? እሺ ምን እናድርግ? ይኸውልህ መጀመሪያ ሁለቱንም በየግላቸው እናናግራቸዋለን። ለሁለቱም ለየራሳቸው ጥሩ ጥሩ ነገሮችን እንነግራቸዋለን። ከዛም መልካም ነገር በጭንቅላታቸው እንዘራለን ማለት ነው። ይሄ በጣም ጥሩ ሀሳብ ነው። በእርግጥ ኤሊዝ ነው እንጂ እድል እንኳን ብዙ አታስቸግርም። በእርግጥ ኤሊዝ በደንብ ከቀረባት በጣም ነው የሚወዳት። በደንብ ነዋ። በጣም የምትወደድ ልጅ ናት እኮ። በጣም እንጂ እውነትኔማ እንዴት እንደምታሳዝነኝ ይገርማል። እስከ ዛሬ ካደረግንባቸው ነገሮች ሁሉ የተደሰትኩበትና በጣም የኮራሁበት ነገር ነው። እድሜ ላንቺ። ይህን ሀሳብ እኮ ያመጣሽው አንቺ ነሽ። ይኸው ቤታችንን ሙሉ አደረግሽው። እንዴ እሱማ ያንተም ሀሳብ ነው እንጂ የኔ ብቻማ አይደለም። እሱማ ነው። ኧረ እባክህ ጉረኛ። ይግቡ። እንዴት ነሽ የኔ ልጅ? ሰላም ነው ጋሺ? ምን ነው ብቻሽን የሆንሽው? ደብሮሽ ነው እንዴ? ኧረ አልደበረኝም፣ ዝም ብዬ ነው ጋሺ። ጎበዝ ልጅ። ይኸው ዩኒፎርምሽ። ምን ነው የጎደለ ነገር አለ? ኧረ ምንም የለም። በጣም ነው የማመሰግነው። ጎብዘሽ ተምረሽ እኔና እናትሽ እንደምታኮሪ እርግጠኛ ነኝ አይደል? አዎ። በርቺ እሺ የኔ ልጅ። እሺ ጋሺ፣ በጣም ነው የማመሰግነው።
እድልዬ አቤት። ለነገ ትምህርትሽ በደንብ እየተዘጋጀሽ ነው? አዎ ተዘጋጅቻለሁ። አንተስ ተዘጋጀህ? አዎ። በጣም ጥሩ። ከዚህ በኋላ ብቻህን ትምህርት ቤት መሄድ ብሎ ነገር የለም። ከቆንጂዋ እህት ጋር ነው የምትሄደው። በዛ ላይ ደግሞ መንገድ ላይ የሆነ ሰው ቢተናኮሉ እንኳን ወይኔ ወንድሜን እያለች ጨዋ የምታስጥለት ነው ያለች። እኔ ማንንም እርዳታ አልፈልግም። አዎ አንተ ማንንም እርዳታ ላትፈልግ ትችላለህ፣ ግን ሰው አጠገብህ እንዳለ እንዲሰማህ ነው። ይኸውልህ የኔ ልጅ፣ በዛ ላይ ደግሞ የራስን ቤተሰብ የመሰለ ነገር እኮ የለም እንዴ። መች በላህና? በቃ ምን በልተህ ነው የሚበቃ? ቅርብ ሰዓት ነው የበላሁት። በቃ ነገ ትምህርት ስላለ ገብቼ ልተኛ። በቃ እሺ የኔ ልጅ፣ ደህና ደርልኝ። ሰላም። እድልዬ ብይ እንጂ የምን መቆነጣጠር ነው? እየበላሁ። ምኑን በላሽው? በዚህ አበላልሽማ ወፈረሽ። ይሄ በሩ ላይ አያስገባሽም። ኧረ ምን በር ብቻ፣ አልጋውን ራሱ የብረት አልጋ ነው የማደርገው። አለበለዚያማ እንጨትማ አይችላትም። እኔ ልጅ አደራ እንዳትሸነፊብኝ። ከፊትሽ ምንም ነገር የለሽም። እጅ እንዳትሰጭ ልጅ፣ እንዳትሸነፊብኝ። አደራ ራስሽን ጠብቂ የኔ ልጅ። አደራ ልጄ፣ አደራ።